ምንም በላይ ፑቲንን ሳይቀር የሸፈነው ቁመቱ በአካል በግልጽ እንዲታይ ያደረገው ዋናው ቁም ነገር እሱ አልነበረም። በአዳራሹ የተገኙ የአፍሪካ መሪዎችን ከእኛ እኩል ያስደነገጠበት ንግግሩ እንጂ። የመናገር ዕድሉ ሲሰጠው አዳራሹን ኩም አደረገው። ቃል በቃል እንውረደው። ከዚህ ቀጥሎ የማደርገው ንግግር አባቶቼ የምትሆኑ የአፍሪካ መሪዎችን ሊያስከፋችሁ ስለሚችል በቅድሚያ ይቅርታ ልጠይቃችሁ። እዚህ የተገኛችሁትን የአፍሪካ መሪዎች በእኔ ዕድሜ ያሉ አፍሪካውያን ወጣቶችን ወክዬ አንድ ጥያቄ ልጠይቃችሁ። የእኔ ትውልድ ጥያቄ አለው። አፈሯ በማዕድናት የተሞላ የተትረፈረፈ የተፈጥሮ ሀብት፣ በቂ ውሃና የፀሐይ ብርሃን ያላት አፍሪካችን ለምን የዓለማችን ረሃብተኛዋና ድሃዋ አህጉር ሆነች? ይህ መልስ ያጣው የትውልዴ ጥያቄ ነው። አውሮፓ ለመግባት ባህር ሲያቋርጡ የሚሞቱ የእኔ ትውልዶች ይህንን ጥያቄ ለእናንተ እንዳቀርብ ያስገድዱኛል። እዚህ የተገኘን የአፍሪካ መሪዎች ሥራችንን በአግባቡ ተወጥተን በነበር፣ ወጣቶቻችን ሲጀመር አውሮፓን ባልተመኙ፣ ባህር ገብተው ክቡር ሕይወታቸውን ባላጡ ነበር። የሀገሬ የቡርኪና ፋሶ ሕዝብና እኔ ሀብታችንን እየበዘበዙ ድሃ ያደረጉንን ቅኝ ገዢዎች መዋጋት ጀምረናል። ይህንን በማድረጋችን ቅኝ ገዢዎቹ ሚሊሻዎች የሚል ስም ሰጥተውናል። እነሱ ይህንን ማለታቸው ችግር አልነበረውም። በስቃይ ላይ ለሚገኙ ሕዝቦቻቸው ጠብ የሚል መፍትሄ አምጥተው የማያውቁት የአፍሪካ መሪዎችም ይህንን የኢምፔሪያሊስቶች ዘፈን ሲደግሙት መስማት ግን ያሳዝናል። እኛን የሕዝብ መብት የሚረግጡ ሚሊሻዎች ይሉናል። የአፍሪካ መሪዎች ምዕራባውያን ጣታቸውን ባንቀሳቀሱ ቁጥር እነሱን ለማስደሰት መደነሳችንን ትተን ሕዝባችንን ስለመመገብ ብናስብ ይሻለናል። ችግሩ የአፍሪካ መሪዎች ሰርቶ ከመብላት ይልቅ እርዳታ እንወዳለን። በትናንትናው ዕለት ለምሳሌ የራሽያ መንግሥት ለአፍሪካ አገራት የስንዴ እርዳታ ሰጥቶናል። ለስጦታው እናመሰግናለን። የዛሬ ዓመት ተመልሰን እዚህ መድረክ ላይ ስንገናኝ ግን ተመሳሳይ እርዳታ ለመቀበል ሳይሆን ሕዝባችንን በምግብ እህል ራሱን እንዲችል አድርገን መሆን አለበት። በምግብ እህል ራሳቸውን ከቻሉ አገራት እርዳታ እንዴት እንደምንቀበል ሳይሆን ሀገራቱ እንዴት ሕዝባቸውን መመገብ እንደቻሉ እንማር። ይህ የኢብራሂም ትራውሬ ንግግር ነበር። በገዛ መሪዎቻቸው አንድም ቀን ድምፃቸው የማይሰማላቸው የአፍሪካ ወጣቶች ጭራሽ ድምፅ የሚሆናቸውን መሪ ሲያገኙ ልባቸውን ሰጡት።